ጌታን የምትወዱ ዛሬ መጽሐፍ ቅዱስ ያነበባችሁ አንድ ታሪክ ሰማሁኝ። ልጅቷ አንባቢ ናት እና አዲስ ልቦለድ መጽሐፍ መጣ ተባለችና ሮጣ ገዛች። መጽሐፉን ማንበብ ስትጀምር አቅለሸለሻት። እንደምንም ብላ ጨርሳ ወረወረችው ሼልፍ ላይ ላታነሳው። እቺ ልጅ አንድ ቀን ፍቅረኛ አገኘች እና እሷም ስሟን ነገረችው። እሱ ስሟን ሲነግራት ደነገጠች እና ወዲያ በራ ሄዳ መጽሐፉን ስታነሳው የደራሲው ስም ነው። መጽሐፉን ማንበብ ጀመረች። እየጣፈጣት ምን ይዟት ከደራሲው ማለት ነው። ኢየሱስን ወዳለ እና የፍቅሩ መገለጫ ይሄው ነው። ወዳለ ብለን መዘመራችን ጥሩም ቢሆን ይሄንን የበለጠ ማንበብ በጣም አስፈላጊ ነው። መክብብ ላይ ምን ይላል? ሩጫ ለፈጣን ሰልፍ ለኃያላን እንጀራ ለጠቢባን ሞገስ ለአዋቂዎች እንዳልሆነ አየው፣ ጊዜና ምን እድል ያገናኛቸዋል ይላል። 50 ዓመት ብለን ስንል ዓመታችን መለኪያ የፀሐይ ምድር ፀሐይን የመዞራ ነው። እንግዲህ 50 ዓመት ከሆነ ፀሐይን ስንቴ ዞሮታል? 50 ጊዜ ዞረዋል። እግዚአብሔር ለሰው ልጆች የሰጠው ትልቅ ሀብት ጊዜ ነው። ሰዎች እንደሚናገሩት ጊዜ ወርቅ አይደለም። በጣም የተሳተ ፍልስፍና እሱ ነው። ጊዜ ወርቅ ነው የሚሉ ናቸው ነጮችም የቀረውም ሕዝብ። ምክንያቱም ወርቅ መቼም ጊዜ ገንዘብ ባገኝ ሄጄ ከሱቅ ነገር ይገዛል። የእግዚአብሔር ቃል ሕያው ነው ይላል፣ እንደገና የሚሰራ ነው ይላል። ምን ማለት ነው? አንዳንድ መድኃኒት በሽታውን ይለምድና ኤክስፓየርድ ሳይሆን አይደለ ይለወጥላችሁ አልሰራም ይባላል። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ኤምአርአይ አለው። ምንድነው ይሄ ደግሞ? ሲቲ ስካን አለው። ደግሞ ነፍሳችሁን መንፈሳችሁን የመከፋፈል አቅም አለው። ይከፋፍልና ችግሩ የት ጋር እንደሆነ መንፈሳዊ ይሁን ስጋዊ ይሁን የት ጋር የችግራችሁ ምንጭ እንደሆነ ይገልጠዋል። ከዛ አሁን ሲቲ ስካን ምናምን ችግር ብቻ ማሳየት ነው አይደለ? ከዛ ወዴት ነው የሚሄዱት? ወደ ኦፕራሲዮን። ቃል እዛ ኦፕራሲዮን ክፍል አይወስደው። እሱ ራሱ ሁለት ካለው ሰይፍ ይልቅ እጅግ በደንብ የተሳለ ነው። በሽታው የከፋ ስለሆነ ይሄን ነገር ሪፈር አይልም። ምክንያቱም ከአፌ የወጣው ቃል ጀከባ በከንቱ ወደኔ። ለምሳሌ ስኳር በሽታ ያለበት ሰው ምን አይልም ነው የሚሉት? አይድንም። እናስ በሽተኛውና በሽታውን አብሮ አስማምቶ የማኖር የሽምግልና አገልግሎት ነው የሚያገለግሉት። ልክ ነው አይደለም? አው ተስማም። እስከ መቼ ነው ሞተው ስትል እስከ እድሜ ልክ ተከባብራችሁ ኑሩ ነው። የኔ ኢየሱስ ክርስቶስ ግን ያፋታሃል፣ ያድናል። ኢየሱስ የትኛውም ጥያቄ ይኑርህ ጌታን እናመሰግናለን። ከዚህ ማታ ጀምሮ ብንኖርና ጌታ ቢፈቅድ ወንድማችን መስፍኔ ያገለግለናል። እግዚአብሔር በመስፍን ተጠቅሞ ያገለግለናል። አሜን። በጣም ወደው በጣም ማከብረው የእግዚአብሔር ሰው ነው። ከጌታ እንጠብቃለን። እግዚአብሔር በሱ አልፎ ስለሚሰራ ዛሬ ጧት አንድ መጋቢ ደወለልኝና ስለ እግዚአብሔር ነገር እያወራን
በኋላ እሱ ዝም ብሎ ነው የተናገረው፣ ግን ለኔ መልእክት ሆኖ ውስጥ የቀረ የእግዚአብሔር ቃል ነው። ላነብላችሁ ነው። ዘጸአት ምዕራፍ 1 ቁጥር 23 ጀምሮ ያለው ቃል ነው። ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብጽ ንጉሥ ሞተ። የእስራኤልም ልጆች ከባርነት የተነሳ አለቀሱ፣ ጮሁም። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤል ልጆች አየ፣ እግዚአብሔርም በእነርሱ ያለውን ነገር አወቀ ይላል። በጣም የሚገርም ነገር ነው። ዮሴፍ ነበረ ለእስራኤል ተስፋው። እስራኤል ወደ ግብጽ ሲገባ ዮሴፍ ሞተ። ዮሴፍን የማያውቅ እግዚአብሔርንም የማይፈራ ንጉሥ ተነስቶ ያስጨንቃቸው ጀመር እና ባስጨነቃቸው ልክ በዙ። እያስጨነቋቸው በዙ። እየጮሁ በዙ። ይኸው እግዚአብሔር እየጮሁ በጭንቀት እየጮሁ በዙ። እና አንድ ቀን እግዚአብሔር አሰባቸው። አጠገባቸው ያለውን ሰው እንዲበሉና መርቁት፣ እግዚአብሔር በዚህ ቀን ያስብ በሉት። በቃ ከዛም እንደሚል ታውቃላችሁ፣ እግዚአብሔርም በእስራኤላውያን ያለውን ነገር አየ ይላል። ነገርህን ጌታ ይይል በሉት። ነገሩ ድገሙና የጌታ ስም ለዘላለም የተቀደሰ ይሁን። ጌታን እናመሰግናለን። ወንድሜ መስፍን ጌታ ይባርክህ። ና ወደዚህና አገልግለን እግዚአብሔርን ቃል። ተባረክ ታሪክዬ። ብዙ ነው አብረን ያሳለፍነው። አብረን እንጸላለን፣ እንጾማለን። አንድ እኔና እሱ ደግሞ ፓስተር አለችን። እሷ ኃይለኛ ፓስተር አለች። ከእሷ ጋር አብረን ብዙ ጊዜ ነው ያሳለፍነው። እንግዲህ ዛሬ ስላጨበጨባችሁ ስለ መከባበር ጥሩ ነው፣ ጌታ ይባርካችሁ። ግን ያጨብጨባ ሰው ሳይሸት እስቲ ለመድኃኔዓለም ብቻ ይሁን፣ ለሱ ብቻ ክብርም ምስጋናም የሚገባው እሱ ብቻ ነው። ስሙ ለዘላለም ይባረክ። ለእግዚአብሔር አጋጣሚ የለም። ይሄ በዘላለም እቅድ ውስጥ የሆነ ፕሮግራም ነው ብዬ ነው ማምነው። የመጣሁት ነጮች ጋር ነው፣ ግን በዛው ደግሞ እናንተን እንዳይ እድል እግዚአብሔር ስለሰጠኝ መሪዎችንም ደግሞ ይሄንን እድል ስለከፈቱ እግዚአብሔር ይባርካቸው። በተረፈ ለእግዚአብሔር ስንቱ ነው የሚቻለው? የቀዘቀዘ ነው ሁሉ ማለት ምን ማለት ነው? ሁሉ ማለት እስቲ በኦሮምኛ ሁንዳ በሉ እስቲ፣ በትግረኛ ኩሉ በሉ እስቲ፣ በጉራገኛ ንም በሉ እስቲ፣ በወላይተኛ ውጳ በሉ እስቲ፣ ንኩና ይቻላል በሉት እስቲ። ይቻላል። ግን ጥሩ ትርጉም ያየሁት አሁን ስመጣ ልክ ደብረ ማርቆስ እሁድ አገልግዬ ሰኞ ነው ወደዚህ የመጣሁትና እዛ ግን ትርጉም አገኘው። ያው አማርኛውም ከላይ ስለመጣ መሰለኝ ሁሉ ምንድነው ለእግዚአብሔር ሁሉ ይቻላል ስል አንዳይ ሳይቀራሉኝ ለሚያምንስ? እሺ አማኞች፣ እኔ ጴንጤ አላልኩም በነገራችን ላይ፣ ከጴንጤ ጋር ጉዳይ አይደለም። ዛሬ ግን እቺ ቀን የኔ ቀን ናት ብሎ በውሳኔ የመጣ ሰው ማለት ነው። ለሚያምንስ ስንቱ ነው? አንዳይ ሳይቀር በሏ። አዎ እንግዲህ ከሆነ ሰላም ልላችሁ የምፈልገው የማይቻል ነገር ወደሚቻልበት ቦታ እንኳን ደህና መጣችሁ። ምክንያቱም እናንተ ነው የወሰናችሁት ለእግዚአብሔር አንዳች ሳይቀር ብላችኋል። ለሚያምን አማኝ ነን ካላችሁ አንዳች ሳይቀር እና እንደዚህ ማለት ይችላል። የማይቻል ነገር ወደሚቻልበት ቦታ እንኳን ደህና መጣችሁ። እግዚአብሔር የተባረከ ይሁን። ቆመን
የእግዚአብሔርን ቃል ከመናገር በፊት ስለ እግዚአብሔር ቃል እንድታስቡ ፈልጋለሁና እስቲ ጌታን የምትወዱ ጎሽ ተባረኩልኝ። እስቲ እንዲህ ያርጉት። እሺ አውርዶ ዛሬ መጽሐፍ ቅዱስ ያነበባችሁ ሳትዋሹ። እሺ ጥሩ ነው። በጣም ትወዳላችሁ። እንግዲህ ጌታ ኢየሱስ ክርስቶስ እንኳን ጠላትን ያሸነፈው ይታየኛል ብሎ አይደለም። በጣም ነው የሚታየኝ፣ ጥርጥር የለኝም። ግን ይታየኛል በዚህ መፈተሽ አለበት አይደለ? እና ተጽፏል ብሎ ነው ያሸነፈው። ስለዚህ እግዚአብሔርን ቃል ሁሌ ማንበብ ከምንም በላይ። አንድ ታሪክ ሰማሁኝ። ልጅቷ አንባቢ ናት እና አዲስ ልቦለድ መጽሐፍ መጣ ተባለች እና ሮጣ ገዛች። መጽሐፉን ማንበብ ስትጀምር አቅለሸለሻት። እንደምንም ብላ ጨርሳ ወረወረችው ሼልፍ ላይ ላታነሳው። እቺ ልጅ አንድ ቀን ፍቅረኛ አገኘች እና እሷም ስሟን ነገረችው። እሱ ስሟን ሲነግራት ደነገጠች እና ወዲያ በራ ሄዳ መጽሐፉን ስታነሳው የደራሲው ስም ነው። መጽሐፉን ማንበብ ጀመረች። እየጣፈጣት ምን ይዟት ከማ ከደራሲው ማለት ነው። ኢየሱስን ወዳለ እና የፍቅሩ መገለጫ ይሄው ነው። ወዳለሁ ብለን መዘመራችን ጥሩም ቢሆን ይሄንን የበለጠ ማንበብ በጣም አስፈላጊ ነው። ቆመን እሺ ይህን ክቡር ቃል አብረን እናንብብ። በማቴዎስ ወንጌል ምዕራፍ 11 ላይ ቁጥር 1 ኢየሱስ 12ቱን ደቀ መዛሙርት ማዘዝ በፈጸመ ጊዜ ከከተሞች ሊያስተምርና ይሰብክ ከዚያ አለፈ። ዮሐንስ በወህኒ ሳለ የክርስቶስን ስራ ሰምቶ ከደቀ መዛሙርቱ ሁለቱን ላከና የሚመጣው አንተ ነው ወይስ ሌላ እንጠብቅ አለው። ኢየሱስ መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትንና ምን ያደረጋችሁትን የተሰማና ምን አለ የሚታይ ነገር አለ። ሁለቱን ያዙልኝ። ሁለቱን ለዮሐንስ አውሩለት። ዕውሮች ያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳል፣ ለድሆች ወንጌል ይሰበካል። በእኔ የማይሰናከል ሁሉ ብፁዕ ነው። እነዚህም ሲሄዱ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ። እንዲህም አለ፣ ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስም የሚወዘውዘውን ሸምበቆ ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰውን ሰው ነው። ቀጭን ልብስ የለበሰው በነገስታት ቤት አለ። ወይስ ምን ልታዩ ወጣችሁ? ነቢይ? አሁን እላችኋለሁ ከነቢዩ የሚበልጠውን ነው። እነሆ መንገድን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈው ይህ ነው። እውነት እላችኋለሁ ከሴቶች ከተወለደ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። በመንግሥተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል። ከመጥምቁ ዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞች ይናጠቋታል። ምኖች ናቸው የሚናጠቋት? ግፈኞች። ይህንን ነው ላካፍላችሁ፣ ግፈኞች ይናጠቋታል በሚል ነው። እንጸልይ። ስለነበረን ጊዜ እጅግ አድርገን እናመሰግንሃለን። ስምህ ከዘላለም እስከ ዘላለም ከአጥናፍ እስከ አጥናፍ እጅግ ከፍ ይበል። እለምንሃለሁ ጌታ ሆይ፣ አመሰግንሃለሁ። እስራኤል ዮርዳኖስን ሲሻገር ከዮርዳኖስ ድንጋይ አንስቶ ከምሮ ምንድነው ብሎ ጥያቄ ሲያነሳ ትውልድ ያን ቀን ምን ሆነ? አምላካችን ዮርዳኖስን በፊታችን ከፍሎ አሻግሮናል ብለው በእስራኤል ሕዝብ ታሪክ ውስጥ ዘላቂ የሆነ መታሰቢያ እንደተከልክ ዛሬ በሴት ልጆችህና በወንድ ልጆችህ በዚች ከተማም በአጥቢያይቱም ውስጥ እችን ቀን ሲታሰብ እገሌ መጣ የሚባልበት ቀን አይባል። እንደሆነ ኮንፈረንስ ፕሮግራም አለ አይባል።
እግዚአብሔር ይሄንን አደረገ የሚባልበት አዲስ ታሪክ፣ አዲስ ተስፋ፣ አዲስ ቅባት፣ አዲስ መገለጥ በልጆቻቸው በትዳራቸው ላይ ይተከል። እችን ቀን እንዲሁ እንደ ልማድ ተሰብስበን ገሌ መጥቶ ተሰብስበን ሄደን አይበሉ። እግዚአብሔር ሆይ አንድ ነገር ለምናለሁ። ሰባኪ አላጡም፣ ዘማሪም አላጡም። እግዚአብሔር ሆይ ሁላችንም እንሰብካለን፣ እንዘምራለን። ግን ያጣነው አንተ ራስህን ነው። ጌታ ሆይ እናት ልጆቿን ጥላ ሄዳ ልጆች በራፍ ላይ ቆመው በናፍቆት እንደሚያለቅሱ ጌታ ኢየሱስ ናፈቀን። እባክህ ይህን ድራማችን ቀርቶ አንድ ጊዜ ብቻ እና በዚህ ምሽት እንላለን። ምንም ጌታ ሆይ እባክህ አንተ የመጽሐፍ ቅዱሱ ኢየሱስ ሊቅ ና ሴት ልጅትህ ያጠረን ያሽታ ያውበት ልጆቻችን የት አለ የምትሉት አምላክ ቢሉን የት ብለን እንንገራቸው? ኢየሱስ እባክህ እና በዚህች ለምሽት ላይ እኔም ወገኖቼም አንተን እኒህ ደግሞ ጌታ ሆይ መማር ከሆነ በአንተ እግር ስር ደቀ መዛሙርቶቹ 3 ዓመት ተኩል ተምረው ሜጀር ኮርሳቸው እንደምትሞት በሶስተኛው ቀን እንደምትነሳ ነው። ያቺ ቀን ደረሰችና ከሞት ተነስተህ ማለዳ ላይ እነዛ የኤማውስ መንገደኞች ወደ ቢታንያ እግራቸውን አቀኑ። ጠወልገው አዝነው ላንተ አንተን አሙልህ። በኃይል ብርቱ፣ በቃል ብርቱ፣ በተግባር ብርቱ የሆነ ተስፋ ያደረግነው እሱ ነው ብለው ስላንተ አወሩልህ። ቃል ስትናገራቸው ቃል ልባቸው ይቀልጥ ነበር። ግን ልብ መቅለጥ ብቻ በቃል ምን ውጤት አለው? ወደ ቤታቸው ዝም ብለው ሄዱ፣ አልተመለሱም። እነዚህ እምነት የጎደላቸው ብለህ ሳትተው ቤታቸው ጓዳ የገባ የኔ አባት ደግሞ ባለሙያ ነህ፣ መቁረስ ታውቅበታለህ። ድንቅ ነህ። ስትቆርስ ታውቅበታለህ። ለማን ምን እንደሚጎርስ ታውቀዋለህ። ባለሙያው ኢየሱስ ያንን እንጀራ ቆርሰ ስትሰጣቸው በመስጠትና በመቀበል መካከል አይናቸው ተከፈተ። አንገታቸውን በደፉበት ከተማ ቀና ብለው ተነስቷል አሉ። ዛሬም ጌታ ሆይ ቃልህን ቁረስልን። እኒህ ጠቢብ ነህ፣ ባለሙያ ነህ። በሁሉ አንተ ክበር። በኢየሱስ ስም አሜን። እቺ ማንቀናት አሁን ያለንበትን ክርስትና እንዲሁ ገጽታውን ሳየው አንድ መሪጌታ የተናገሩት ምሳሌ ደጋግሜ ብናገረው ሰማችሁ ካላችሁ ደስ ይለኛል። 2 ሰዎች ይደባደባሉ እና ገላጋይ ያጣሉ። በአጋጣሚ አሉ ነው አለቃ ገብረሃና መሃል ገቡ አሉ እና የተደባደቡ እያለ በኋላ የጥሉ ምክንያት የችግሩ ምንጭ ዘልቆ ለማወቅ ስለፈለጉ የጥላቸው ምክንያት ጠየቁ። አንደኛው መሪጌታ ነው፣ አንደኛው ደግሞ ገበሬ ነው እና ለመሪጌታ ቅድሚያ ስለሚሰጥ ቅድሚያ ብድግ አለና መሪጌታ አለቃ፣ ይሄ ዛሬ ፊት ያለው ሰው ገበሬ ነው፣ አልተማረም። እኔ የተማርኩ ሰው ነኝና ደደብ ብሎ እኔን ሰድቦኝ ነው የተጣላ ነው ብሎ አላቸው። እና አንድ ሰው በዛ ጋር ሲያልፍ አለቃ ምን እያደረጉ ነው ብለው አሉ። አይ ስድብ ያለ ቦታው ወርቆ በቦታው እየመለስኩ ነው። ክርስትና ያለ ቦታው ስለወደቀ በቦታው መመለስ ያለበት ነው። ምክንያቱም በዚች ምድር ላይ ምንም ይዘን አልመጣንም፣ ምንም ይዘን
አንሄድም። ከመጥምቁ ዮሐንስ ጀምሮ እስከ ዛሬ ድረስ መንግስት ሰማያት ትገፋለች ይልና ግፈኞች ምን ያደርጓታል? ይናጠቋታል ይላል። መንግስት ሰማያት ትገፋለች ማለት ምን ማለት ነው? መንግስት ሰማያት ቀርባለች ንስሐ ግቡ እየተባለ የሚሰበከውን የንስሐ ስብከት ጸሐፍትና ፈሪሳውያን ሕግ አዋቂዎችና የሃይማኖት ግንባር ቀደም መሪዎች ሃይማኖተኞች በራሳቸው ጽድቅና በስራቸው የሚተማመኑ ራሳቸውን በእግዚአብሔር መንግስት እንዳለ አድርገው የሚቆጥሩ ራሳቸውን የሚያጸድቁ ሆነው ስለሆነ ወደዚህ መንግስት ሰማያት አልገቡም፣ ጭራሽ ገፉት። በተለይ ያልተፈለገው የእግዚአብሔር መንግስት ቀርባለች ምን በሉ ንስሐ ግቡ የሚለው ቃል ለመስማት እየተቸገሩ ናቸው። በራሳቸው ጽድቅ፣ በራሳቸው እውቀት፣ በራሳቸው ጥበብ ኦልሬዲ በእግዚአብሔር ቤት እንዳሉ መንግስት ሰማያት እንደገቡ ስለሚያስቡ ነው። ዛሬም ቢሆን ራሳችንን የምናጸድቅ በስራችን የምንተማመን ደቡብ ላይ በጣም ሲያዝኑባቸው አትወቁ ይሏቸዋል። አለማወቃችሁንም አትወቁ። አለማወቅ ችግር የለውም፣ ግን አለማወቅ ደግሞ ሌላ ጥፋት ነው እና ጌታ ኢየሱስ ክርስቶስ ለሎዶቅያ ቤተ ክርስቲያን እንደዛ ነበር ያላት እንደዛ ነው። እስቲቼን የቀናት በለው በደንብ ብላችሁ። በነገራችን ላይ ብዙም እንደምናገረው እግዚአብሔር ማንንም ጀምሮ አስጨርሶ በታሪክ ውስጥ አያውቅም። የማንንም ታሪክ አስጀምሮ የሚያስጨርስ አምላክ አይደለም እግዚአብሔር። መጽሐፍ ቅዱሳዊም ግላይም ታሪካችን ቢመረመር እግዚአብሔር አስጀምሮ ያስጨረሰው ሰው የለውም። ምክንያቱም አሳ ፈጥሮ ውሃ ፍለጋ አልሄደም፣ ከብት ፈጥሮ ሳር ፍለጋ አልሄደም። እኛን እንኳን መቼን የመረጠን ዓለም ሳይፈጠር በፊት ኢየሱስን ዓለም ሳይፈጠር በፊት የታረደው ምን ይለዋል? በግ ይለዋል። ዓለም በኃጢአት ከመበከሏ በፊት ነው ማን የታረደው? ኢየሱስ። ስለዚህ ምን ማለት ነው? ፍላጎት የሚባል ነገር ወይም ጥያቄ የሚባል ነገር ሳይኖር በፊት እግዚአብሔር አቅርቦትን ነው ያደረገው። እግዚአብሔር ጨርሶ ነው ያስጀመረን። ስለዚህ አንተ ነገር የአንቺ ነገር አልቋል ለማለት ፈልጌ ነው። ክብር ለጌታ ይሁን። እግዚአብሔር ዓለም ሳይፈጠር በፊት መረጠን እኛን። የሚገርም ነው። መረጠንና አንድ ተቋም ውስጥ ከተተን፣ አንድ ዩኒቨርሲቲ ውስጥ ከተተን። ይሄ ዩኒቨርሲቲ ደግሞ እቺ ፕላኔት ናት። እቺ ፕላኔት የፕላኔቷ ክስተት በእኛ ላይ ተጽዕኖ ታመጣለች። በራሷ ዛቢያ ስትዞር ምንድን ነው? ቀንና ማታ ይሆናል። በፀሐይ ዙሪያ ስትዞር እሺ፣ በፀሐይ ዙሪያ ስትዞር ስንት ነው ጊዜ ወቅቱ? 365 ቀን ከ5 ሰዓት ከ48 ደቂቃ ከ46 ሰከንድ። አንድ ጊዜ ስትዞር ስንት ነው የምንለው? ጮክ በሏ። አዎ፣ አሁን 50 ዓመት የሞላው ሰውዬ ስንቴ ዞሯታል ፀሐይን? 50 ዓመት 50 ዓመት ብለን ስንል ዓመታችን መለኪያ የፀሐይ ምድር ፀሐይን የመዞራ ነው። እንግዲህ 50 ዓመት ከሆነ ፀሐይን ስንቴ ዞሮታል? 50 ጊዜ ዞሯል። እግዚአብሔር ለሰው ልጆች የሰጠው ትልቅ ሀብት ጊዜ ነው። ሰዎች እንደሚናገሩት ጊዜ ወርቅ አይደለም። በጣም የተሳተ ፍልስፍና እሱ ነው። ጊዜ ወርቅ ነው የሚሉ ናቸው ነጮችም የቀረውም ሕዝብ። ምክንያቱም ወርቅ መቼም ጊዜ ገንዘብ ባገኝ ሄጄ ከሱቅ እረ ንገሩኝ ይገዛል። ጊዜ ግን አንድ ግጥም እስቲ ላንብብላችሁ። ጊዜን ከገበያ ይላል ደራሲውን፣ እኔ አይደለሁም። ያለፈው እንደ ዋዛ ጊዜን በገንዘብ ሊገዛ ተሰብስቦ ብሩ ወርቁ ማዕድ አልማዝ እንቁ ወደ ጊዜ ገበያ ተሄዶ ጊዜ የለም ጊዜ ሄዶ ጊዜ ነግዶ ወይ ነዶ ወይ ነዶ ወይ ነዶ ይላል።
እና ጊዜ ህይወት ነው፣ ወርቅ አይደለም። እግዚአብሔር ለሰው ልጆች የሰጠው ትልቅ ሀብት ደግሞ ጊዜ ነው። መክብብ ላይ ምን ይላል? ሩጫ ለፈጣን ሰልፍ ለኃያላን እንጀራ ለጠቢባን ሞገስ ለአዋቂዎች እንዳልሆነ አየሁ። ጊዜና ምን እድል ያገናኛቸዋል ይላል። የሰው ጀግና የለም፣ የጊዜ ጀግና ነው። ጊዜና እድል ያገናኛቸዋል። እድል የምንለው የእግዚአብሔር እድል ርስቱ ወይም እድሉ የእግዚአብሔር እድል ምኑ ነው? ህዝቡ ነው። ህዝቡ ነው። ግን ሰው ጊዜን አያውቅምና በመከራ ምን ይሆናል? ይጠመዳል ይላል። በመከራ ይጠመዳል ምንን ስለማያውቅ። አሁን የይሳኮር ልጆች ምንድናቸው ይላል መጽሐፍ ቅዱስ ላይ? ዘመንን የሚያውቁ ይላል። ዘመንን በአግባብ ያነባሉ፣ በአግባብ ይተረጉማሉ፣ በአግባብ ስራ ላይ ያውላሉ። ከሰው የሚበልጠው በጊዜ ማወቁ ላይ ነው። ጊዜ ማወቁ ላይ ነው። እግዚአብሔር ሰውን ቅድም እንዳልኳችሁ አንድ ጊዜ ጳውሎስ አቴንስ ላይ ሲመላለስ አየና አበሳጨው። ከሰው ቁጥር ይልቅ የጣዖቱ ቁጥር እጅግ በዝቷል እና የሚያደናቅፋችሁ ጣዖት ነው። በኋላ ቀና ብሎ ሲያይ እየዞረ እያለ አንድ ትኩረቱን የሳበው አንድ ጽሑፍ አነበበ። የማይታወቅ አምላክ ብለው ምን አድርገዋል? መሠዊያ ሰርተዋል። ያንን ደግሞ ታሪክ ሲመረመር ለምንድን ነው ያደረጉት ሲባል አቴንስ ውስጥ ተስቦ በሽታ ገብቶ ብዙ ሰው አለቀ። በኋላ ባለቅኔዎችና አዋቂዎች ተሰብስበው የማናውቀው አምላክ ተቆጥቶ ነው፣ ስለዚህ ብለው ያንን የማይታወቅ አምላክ ብለው መሠዊያ ሲያቀርቡ ወዲያው በሽታው ቀጥ አለ እና ይሄንን ምን አሉ? እንዳውም የቅርብ ዘመዳችን ነው ባናውቀውም ምናችን ነው አሉ። እዛው ዘመዳችን ነው ብለው የእናንተ ባለቅኔዎች እንዳሉት አናውቀውም። ግን ባለቅኔ ምንድን ነው? ይሄ እግዚአብሔር እንግዲህ ይሄን ሳታውቁ የምታመልኩትን ላስተዋውቃችሁ። አንዳች ስለጎደለው በሰው እጅ አይገለገልም። ማንም አገልጋይ ከበሮ ሊመታ አይችልም። እግዚአብሔር እውቀት፣ ኃይል፣ ጥበብ ጨምሮ አያውቅም ጎሎበት ስለማያውቅ። አሎ ማንም ሰው ሰማይን የደገፍክለት የለም። ከበሮ አትምታ ማለት ነው። ልባችን አይውለቅ። እየሰማችሁ ነው? አዎ አንዳች ስለጎደለው በሰው እጅ አይገለገልም። ሰው በሰራው ቤተ መቅደስም አይኖርም። ለሁሉ እስትንፋስ የሰጠ እሱ ነው። ሁሉን ከስንት ፈጠረ? ከአንድ። ከምን? ከአፈር። አዳምም አፈር አይደል? ነገሩኛ አፈር ሲኮራ ደግሞ በጣም ይገርማል እኮ። ሁሉ ከስንት ነው የተፈጠረው? ከአንድ። እና ምን ሰጣቸው? ጊዜና ዳርቻ። ጊዜና ዳርቻ ሰጣቸው ይላል። ጊዜና ዳርቻ ሰጣቸው እግዚአብሔር። ጊዜና ዳርቻ ሰጣቸው። ምን እንዲያደርጉ? ከሚመጣው ቁጣ እንዲድኑ። ፍርድ ስላለ ፍርዱን ደግሞ ማረጋገጡ ኢየሱስን ከሞት በማስነሳት ፍርድ እንዳለ ለማሳየት እና በዚህ ውስጥ እሱን ለመምሰል እንድንችል ነው። እሱን ተቋም ውስጥ ዩኒቨርሲቲ ውስጥ ነው ያለ ነው። የዘላለም ሕይወት ማለት ሄደን መንግስተ ሰማያት ረጅም ዘመን ወርቅ ላይ የሚካሄድበት ቦታ አይደለም። ቁጥር በሌለው ዘመን እግዚአብሔር ጋር እንኖራለን ማለት አይደለም። የዘላለም ሕይወት እሱ አይደለም። እዛ በቃ ለዘላለም እንኖራለን የሚባልበት ቦታ አይደለም። ምክንያቱም እግዚአብሔር ዘላለምን ፈጥሮ በዘላለም ውስጥ አኖሮ እሱ ከዘላለም ውጪ ነው። አረ ንገሩኝ። ከጊዜ ውጪ ነው። ትላንትና ነገ እዛ የለም። እየሰማችሁኝ ነው? እዛ ያለው ምንድነው? በተወደደ ሰዓት ሰማው፣ በማዳን ቀን ረዳው። የተወደደ ሰዓት መቼ ነው? ንገሩኝ በደንብ ጮክ ብለህ። እዛ አሁን ነው። አሁን ስለሆነ አዳምን፣ ዳዊትን፣ እነዛን ያዕቆብን እነማን ናቸው ብለን አንጠይቃቸውም። የልጅ ልጆቻችንም እዛ ከመጡ አንጠይቃቸውም። እንዳናቃቸው ያደረገ ምንድነው? ጊዜ ነው። እዛ ጊዜ ስለሌለ እዛ ሁሉ አሁን ነው። ኧረ ክብር ለእግዚአብሔር።
ያለዛ ያሰለች ነበር እኮ። አሁን ነው እዛ ሁሉ ነገር። የሚገርመው ለኛ ብቻ አይደለም፣ ለዘላለም እሳት ውስጥ ለገቡትም ደግሞ አሁን ነው። እቺን ቀን ተቃጥዬ ነገ ረፍት የለበት አይደለም፣ አሁን ነው እዛ የሚኖረው። እየሰማችሁ ነው? ዘላለም ህይወት ማለት አሁን ማለት ነው። ታዲያ እዛ ነው የምንጀምረው አይደለም። በሰዓት ግርግዳ ላይ እንለጥፋለን፣ እጃችን ላይ ሰዓት እናስራለን፣ ግን የታሰርነው እኛ ነን በጊዜ አይደለም። በትላንትና በዛሬና በነገ የታሰረን ሰዎች ነን። ልክ ነው አይደለም? አዎ። እግዚአብሔር መጥቶ ሰው አጣው ሲል ድሮ ይገርመኝ ነበር። የት እንደሄደ አሁን አገኘው ሰውን። ሰው በትላንትናው ውርቀቱ፣ ኃጢአቱ፣ ጥፋቱ ዛሬ እየተጸጸተ ነገን እየፈራ ዛሬ እየኖረ አይደለም። በነገራችን ላይ ትላንትና ታሪክ፣ ዛሬ ህይወት፣ ነገ ተስፋ ነው። በታሪክ መኖር ከጀመራችሁ ኦልሬዲ የድር ድክመት እንጂ ሞታችኋል፣ መቀበር አለባችሁ። ታሪክ መማሪያ እንጂ መኖሪያ አይደለም። አሎ አከሲጋ ጉርባ እንዲህ ነኝ አይደለም፣ ሆኖ መገኘት ነው። ዛሬ ክርስትና እሱ ነው ልላችሁ ነው። ክብር ለማን ይሁን? ለእግዚአብሔር ይሁን። ታዲያ እኛስ እንዴት እናድርግ ስል ትላንትናን በኢየሱስ ደም ታጥበን ነገን እሱ ላይ ጥለን ዛሬ እንድንኖርለት ነው። በቃ ዛሬ ያንቺ ቀን ነው። ዋው! እቺ ዛሬ የገባችው የጠለቀችው ፀሐይ ለዘመናት አይታሻለች ስታለቅሽ፣ ዛሬ ግን ስትወጣ እንደ ድሮ አታይሽም። የኔ ነው ያለ ሰው ማለቴ ነው። ስሙ ለዘላለም ካጨበጨባችሁ አጨብጭቡ እስቲ። ስሙ ይባረክ። ጊዜ ነው። ጊዜ 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 ህይወት ነው። ማንም የማይሰራባት ጊዜ አለች። እቺ የማን ቀን ናት? የእግዚአብሔር ሳይሆን የኔ ጊዜ። እግዚአብሔር ጊዜ የለውም፣ እኛን ነው ጊዜ ውስጥ የከተተው። ልክ ነኝ አይደለም? ስለዚህ ዛሬ የሆነ ነገር መሆን አለበት። ትላንትም እየነገርኳቸው ነበር። አንድ ሰው ነታሪክን አንድ ሰው ልጅ ወለደና ነርሷ እንዲህ ያደረገችው የተወለደውን ልጅ ዘግዝቃ ልክ እንደተወለደ ተጣላት፣ ልጄ እንደበደበች ብሎ እና መጥቶ ነገረኝ። ምን እያለችው እንደሆነ ታውቃለህ አልኩት። አላውቅም አለ። ምንም ይዘህ አልመጣም፣ ምንም ይዘህ አትሄድም ነው። ምንም ውሸት ናት ይቻለም። ፕሊዝ አሁን ይሄ ደም ግፊታችሁን ከፍ የሚያደርገው ነገር ብትተውት ምን ይሆናል? ኧረ ንገሩኝ። ምንም ይዛችሁ አልመጣችሁ። ምንም ያው ብዙ ጊዜ ታሪክን ስለምወደው አሁን ትራምፕ እዚህ ዋይት ሃውስ ውስጥ ቢጋብዘው ጁስ ቢጠጣ ታሪክ ከዛ ሲወጣ ይሄ ፕሬዝደንቱ ከዋይት ሃውስ የጠጣሁት ነው አልሸናም ይላል። ይሸናል አይሸናም? እቺ ዓለም ትሸናለች። አዎ ውሸት ምንም ትርጉም የሌለው ነው። ዝም ብሎ ከበሮ ነው። ኢቨን እንኳን የሚያለቅስላችሁ ሰው እንኳን አታገኙ። ይሄን ታውቃላችሁ? ልጆቻችሁ ካለቀሱ እናት ማን ይሆነኛል ብላ ከእናንተ የምታገኘውን እንጂ ምንም ትርጉም የለውም። በህይወት እያለን ግን ለዚህ ጌታ ይሄ እውነት በተዘረፈበት ጽድቅ በተነጠቀው ትውልድ መካከል ምን ማድረግ እንዳለብን አንድ መታሰቢያ መትከል እንዳለብን ነው። መጽሐፍ ቅዱስ ግፈኞች የሚላቸውን ሰዎች እንዴት እንደሆነ እናያለን። በነገራችን ላይ ኃጢአት ማለት ሕግን መተላለፍ ነው። ዓላማም መሳት ነው። በደል ማለት ደግሞ ለሚገባው የሚገባውን ሳናደርግ ስንቀር በድለናል ነው የምንለው። እግዚአብሔር የሚኖረው በክብር ነው። መንግስት የሚኖረው በግብር ነው። ሰው የሚኖረው በፍቅር ነው። ለመንግስት ግብር፣ ለእግዚአብሔር ክብርን፣ ለመንግስት ግብርን፣ ለሰው ፍቅርን መስጠት አለብን። ይሄን ካጎደልን በደልን ነው የሚለው። ግፈኛ ማለት ደግሞ ግፈኞች ይናጠቁታል ስለሚል በደል ከገደብ ያለፈ ሌላውን ላይ ክፋትን፣ ጉዳትን፣ ነውርን የደባለቀ ስራ ማለት ነው ግፈኞች የሚባሉት። ግፈኞች
መጽሐፍ ቅዱስ ግን ግፈኞች ምንን ያደርጋሉ? ይናጠቋታል ይላል። ይናጠቋታል ይላል። በቤቱ ያሉ ጠቢባኖች አዋቂ ነን የሚሉት ግን ለዚህ የታደሉ አይደሉም። ለምሳሌ ጌታ ኢየሱስ ክርስቶስ ቅድም ባነበብኩበት ክፍል ውስጥ ይህን እንዲናገር ከተደረገበት ምክንያት መጥምቁ ዮሐንስ እስር ቤት ገብቶ እያለ ያው ሰው መጽሐፍ ቅዱስን ከመወደው አንዱ ሰው ነው ብሎ ነው የሚያቀርበው፣ ክንፍ አይሰጠውም። ዮሐንስ በበረሃ ሲቧርቅ የነበረ በትንሽ እስር ቤት ውስጥ ወይኒ ቤት ውስጥ ሲገባ ዲፕሬሽን ያዘው እና ከሰማይ እኮ እርግብ ሲወርድ እንዳውም ምንድነው እኔ አላውቀውም ነበር ይላል አይደል? ያክስቱ ልጅ ነው እኮ አላውቀውም ያለው አይደል? ግን ችግር ነው የበተናቸው። እንዳያውቀው የደረገው ጴጥሮስ ዮሐንስንና ኢየሱስ እንዳይተዋወቁ የነበረው በዘመኑ እሱ ከአሮጊት ነበር። ዘካርያስና ኤልሳቤጥ አሮጊቶች ነበር የሸመገሉ ስለነበሩ እሱ ተወለደ፣ ስደት መጣ። ኢየሱስ ወደ ስደት ወደ ግብጽ ሄደ። እነዚህ ደግሞ እናትና አባቱ ሞተው ኩብራም የሚባል ዘላን ከብት አርቢዎች ነው ያሳደጉት። ስለዚህ በስደትና በችግር ምክንያት አልተገናኙም። አላወቅኩትም ማለት ግን እንዳጠምቅ የላከኝ እሱ ነገረኝ ብሎ ሰማይ ተከፍተው ብሎ ጫማውን ብዙ አወራ፣ ብዙ ሰበከ ስለ ኢየሱስ። በኋላ እስር ቤት ሲገባ ችግሩ ከስጋ ሲመጣ አንተን ወይስ ሌላ እንጠብቅ አለ ትልቁ ነቢይ። ችግር ሲመጣ ታውቆኝ ወይ ነው እና ይሄ አይነት ጉዳይ ሲገጥመው በኋላ ሙታንት እንደተነሳ በተለይ ሉቃስ ወንጌል ምዕራፍ 7 ላይ ሄዳችሁ ስታነቡ መቶ አለቃ ነው፣ ደግ ሰው ነው፣ ምኩራብ የሚሰራ ነው፣ ደግሞ ሰብአዊ መብትን የሚያከብር ነው። ስለ ሰው ክብር ትልቅ ስፍራ ያለው ነው። የታመመ ምኑ ነው? ባሪያው ነው። ባሪያው አሁን እኛ ልጃችን እንጂ ባሪያ ቢታመም ማን ጉዳይ አለው? እሱ ግን ባሪያ ለባሪያ እንኳን ያለው ክብር ራሱ ዝቅ አድርጎ መፍትሄ ፈላጊ ሰው ነው። ለእስራኤል ደግሞ ምኩራቦችን የሚሰራ ነው እና ይገባዋል ብለው ጠየቁት። ኢየሱስ ለመኑት። ኢየሱስ ሲል ላከበት ኖ ብሎ የሚገርም ነው። ሚሊተሪ ሳይንስ ነው የጠቀሰው። እናንተ 66ቱን ሰብከናችሁ እንኳን መፍትሄ ማመን ይቸግራችኋል። ሰውየው የሚሊተሪ ሐሳብ ጠቀሰና ምን አለ? እኔ ሀለቃ ከበላይ ያለ አለ እና ሲለኝ እሄዳለሁ፣ ሂድ ሲለኝ ቃሉ ኃይል አለው። ከበላይ አለቃ አይደለ? ቃሉ ምን አለው? ኃይል አለው። የስልጣንን ተዋረድ ኃይል የገባው ሰው ነው። በወታደር ደግሞ ለምን የሚባል ነገር የለም። ስለዚህ አንተ ምን ላክ? ቃል ብቻ ላክ። ብላቴናዬ ምን ላክ አለ? ቃል። ምንድን ያለው? ቃል። ምክንያቱም የኢየሱስ ክርስቶስ ቃል ምን አለው ማለት ነው? ስልጣን አለው። የትኛውም በሽታ፣ የትኛውም ካንሰር፣ የትኛውም ጥያቄ ለምን ብሎ አይከራከርም። ቃል ብቻ ይምጣ እንጂ። ቃልን ላከ። ምን አደረጋቸው? እስቲ ትልቅ ሆስፒታል ማን ነው ይሄ እዚህ ሀገር? ወይም ደግሞ ትልቁን ሆስፒታል አስቡት፣ በዓለም ላይ ያለውን። እዛ ሆስፒታል ውስጥ እንትን አለ፣ መድኃኒቶች አሉ አይደል? አይጎልበትም መድኃኒት። ሰርጀሪ ክላስ አለው፣ ምርመራ ክላስ አለው፣ ኦፕራሲዮን ክላስ አለው አይደለ ነው? እረ ነገሩኝ። አዎ ልክ እንደዛ ነው የእግዚአብሔር ቃል። የእግዚአብሔር ቃል ሕያው ነው ይላል። ሕያው ነው ማለት ምንድነው? አንድ መድኃኒት ህዝቡ በአግባቡ እንዲጠቀምበት ሁለት ነገር ማሟላት አለ። የት እንደተሰራና ደግሞ ኤክስፓየር ዴት። በኤክስፓየር ዴት ላይ ምንድነው ያለው? ሕያው ነው የሚል ነው። ዛሬም ለሚወጣው ኧረ በደንብ አሜን። ካመናችሁ ምን እኔ በጣም ነው ማምነው። እና ሕያው ነው ይላል። እንደገና የሚሰራ ነው ይላል። ምን ማለት ነው? አንዳንድ መድኃኒት በሽታውን ይለምድና ኤክስፓየርድ ሳይሆን
አይደለ? ይለወጥላችሁ አልሰራም ይባላል። የእግዚአብሔር ቃል ሕያው ነው፣ የሚሰራን ነው። የሚሰራ ነው። ኤምአርአይ አለው። ምንድነው ይሄ ደግሞ? ሲቲ ስካን አለው ደግሞ። ሲቲ ስካኑና ኤምአርአይ ውስጥ ስትገቡ ስጋችሁን ብቻ አይደለም፣ ብልት አይደለም የከፋፈለው፣ ነፍሳችሁን መንፈሳችሁን የመከፋፈል አቅም አለው። ጄካባራዲያስ ይከፋፈልና ችግሩ የት ጋ እንደሆነ መንፈሳዊ ይሁን ስጋዊ ይሁን የት ጋ የችግራችሁ ምንጭ እንደሆነ ይገልጠዋል። ከዛ አሁን ሲቲ ስካን ምናምን ችግር ብቻ ማሳየት ነው አይደለ? ከዛ ወዴት ነው የሚሄዱት? ወደ ኦፕራሲዮን። ቃል እዛ ኦፕራሲዮን ክፍል አይወስደውም። እሱ ራሱ ሁለት ካለው ሰይፍ ይልቅ እጅግ በደንብ የተሳለ ነው። በሽታው የከፋ ስለሆነ ይሄን ነገር ሪፈር አይልም። ምክንያቱም ከአፌ የወጣው ቃል ጀከባ በከንቱ ወደኔ ለእግዚአብሔር በሽታውን ይነቅለውና የትኛውን ችግር ይሁን መንፈስ ላይ፣ ነፍስ ላይ፣ ስጋ ላይም ኢቭን መንግስት ሐኪም እንኳን ሰርቲፊኬት ሰጥቷችሁ ሕክምናን በጣም ነው ማምነው። ስለ ሕክምና ጌታን እጅግ አድርጌ ያከብራለሁ። ግን የሕክምና ጫፉና ውጤታማነቱ አንድ ነገር ነው። ለምሳሌ ስኳር በሽታ ያለበት ሰው ምን አይልም ነው የሚሉት? አይድንም። እናስ በሽተኛውና በሽታውን አብሮ አስማምቶ የማኖር የሽምግልና አገልግሎት ነው የሚያገለግሉት። ልክ ነው አይደለም? አው ተስማም። እስከ መቼ ነው የምወጣው ስትሉ እስከ እድሜ ልክ ተከባብራችሁ ኑሩ ነው። የኔ ኢየሱስ ክርስቶስ ግን ያፋታሃል፣ ያድናል። ኢየሱስ የትኛውም ጥያቄ ይኑርህ ነገ እናገርበታለሁ። የተወለደ እኮ መድኃኒት ነው፣ ያልተሰራ ያልተፈጠረ ሜዲን ሄቨን የሆነ ይሄኛ በውሃ ሲዋጥ፣ ይሄ ደግሞ በእምነት የሚዋጥ ጃካባራ መዋጥ ነው። ዛሬ ለነፍስሽም፣ ለስጋሽም፣ ለመንፈስሽም፣ ለዘርህም፣ ለአገርህም መድኃኒት መጥቷል። እግዚአብሔር ቃል ከላከ አውጥቶ በሽታውን ይሄው ጨርሻለሁ ብሎ ለአብ ያቀርባል እንጂ አይቻልም የሚባል ዛሬ ቀን ስንት ነው? 10 ጃንዋሪ 10 2020 የኔ ቀን እባክህ የሆነ ሽፍት የሚያደርግ ነገር እያየሁ ነው። ባንቺ ቤት ባንተ ታሪክ ውስጥ ዘመናትን አስቆጥሮ ይሆናል። ንገረኝ፣ የትኛው በዓለማችን ላይ እስከ ዛሬ 100 ቢሊዮን ህዝብ ኖረ ነው የሚባለው? የሃይማኖት መሪዎች፣ ታላላቅ የሃይማኖት መሪዎች ስለ መንገድ የተናገሩ፣ ስለ እውነት ያወሩ፣ ህይወት የሚገኝበትን አቅጣጫ የጠቆሙ ነበሩ። ሁሉንም የተማረውንም ያልተማረውንም ሁሉን ሰው ሞት አሸነፋቸው። አርኪኦሎጂስቶች ቢቆፍሩ ያጥንታቸው ቁርጥራጭ በምድር ላይ ይገኛል። የኔ እምነት ጀማሪ ፈጻሚ የሆነው አልፋ ኦሜጋ ነው፣ መነሻና መድረሻ የሆነው ሞተ፣ ቀበሩት። አርኪኦሎጂስቶች ሄደው መቃብሩን ቢያቆፍሩት መቃብሩን ባዶ። አውሊያ አይደለም አምላክሽ፣ ኢየሱስ ክርስቶስ ጌታ ነው። ካመናችሁ እመኑት። ይሄ ወሻወሼ ክርስትና በሁሉ የሚሰራ ስንት አባት አለ። አንቺ ውስጥ ጌታ አለ። የተቀባ የተለቀለቀ የሚባል የለም። በአንቺ ውስጥ ያለው የእግዚአብሔር ልጅ ያመነ አሜን ይበል። ዛሬ በሉ እስቲ ያድናል። ቤካ ባሻ ድንቅ ነው የኔ አባት። አንዳንዱ ኢየሱስን አየው የሚለው እኮ ይሄ ፊልሙ ላይ ያለ ሰውዬ ነው እኮ፣ ፈረንጅ ነው። የኔን ኢየሱስም የትኛውም ዲጂታል ካሜራ ላይ ያነሳው አይችልም። ፊቱ እንደ ፀሐይ የሚያበራ በወርቅ መታጠቂያ የታጠቀ የነገስታት ንጉሥ የጌቶች ጌታ ዋው! መንገድ ሊያሳየኝ አይደለም፣ እውነት ሊነግረኝ አልመጣም። ስለ ህይወት ሊያወራኝ አይደለም። ራሱ መንገድ፣ ራሱ እውነት፣ ራሱ ህይወት ይቻለዋል። ታዲያ ይህንን እንዴት ማግኘት ይቻላል ነው ጥያቄው። ያንን ከወሰድኩ በኋላ
እነዚህ ፈሪሳውያንና ጸሐፍትን ታሪክ ስንመለከት በማርቆስ ወንጌል ላይ ፋሲካ ጊዜ ነበር። ምዕራፍ 14 ላይ እናንተ ታነቡታላችሁ። ከጊዜ አንፃር ኢየሱስ ክርስቶስን ለመያዝ፣ ለማጥፋት፣ ለመግደል ሴረኛ አቀንቃኞች፣ ሴራ አጠንጣኞች እዛ ነበሩ። ስምዖን የሚባል ለምጻም ሰው ደግሞ ፈሪሳዊ ነው። እሱ ደግሞ ጌታ ኢየሱስ ከለምጹ ፈውሶት ለውለታው ምላሽ ምሳ ጋብዞታል። ለውለታው ምላሽ ምሳ እና በኋላ እዛ ውስጥ ደቀ መዛሙርት ነበሩ። ተዋናዮቹ ማለት ነው። ደቀ መዝሙር ነበሩ። ከደቀ መዝሙር ደግሞ ኤጀንሲ የድሆች አገልግሎት ኤጀንሲ ለመክፈት ያሰበ ይሁዳ እዛ ነበረ። ኢየሱስም ነበረ እና ምዕራፍ 7 ላይ ሄዳችሁ ስታነቡ አንድ ግራ የሚያጋባ ችግር ተፈጠረ። የሚያስደነግጥ አንድ ሴት ፈሪሳዊ ቤት ኢየሱስ መኖሩን ሰማችና ሰንጥቃ ገባች። ድንጋጤ፣ ጭንቀትን፣ ውርደትን ያህል ቤቱን በጭንቅ መታችው። እቺ ሴት ሽቶ ይዛ ነበር። ኃጢአተኛ ናት፣ ግፈኛ ናት። የሰው ባል ነጥቃለች። ግፈኛ፣ ኃጢአተኛ። እዛ እያለች ሽቶውን ኬት እንዳገኘች አይታወቅም። ከሩቅ ምስራቅ አገሮች ግባቱ የሚመጣ ሄርሞን እንትን የምስራቅ አገሮችን እንትን የሚያመጣ ስለሆነ በዛን ዘመን እንደ ልብ ሽፍታ ስላለ ያንን መቀመሚያ አይገኝም። በጣም ውድ ነው፣ ውድ ነው፣ ማግኘት አይቻልም። ለነገስታትና የነገስታት ቤተሰቦች ብቻ የሚቀቡት ነው። በእጇ ላይ የገባ ቤት አቅጣጫ እንደሆነ አይታወቅም አለ። እሷን ይዛ መጣች ከነጠርሙሱ። ጠርሙሱ ራሱ በጣም ውድ ነው እና ግፈኛ አይደለች። አሁን ከነዚህ ሁሉ በላይ ልትናጠቀው የምትፈልገው መንግስት ሰማያት አላት። ጽድቅ ነበራት፣ ምህረት ፍላጎት ነበራት። ያላትን ሁሉ ሰበረችና እግሩ ላይ እያፈሰሰች መሳም ጀመረች። ጋባዡ ፈሪሳዊ ጋብዞ ያማል። የጋበዙ የሚያሙ ሰዎች አሉ አይደል? አዎ ያሙታል። ነብይ ቢሆን ኖሮ አንድ እቺ ሴት ማን እንደሆነች ባወቀች ነበር። አንድ ሁለተኛ ኃጢአተኛ፣ ግፈኛ፣ የነገሌም ባል የነጠቀች እቺ ሴት ስትዳስሰው አላወቀም ብለው እሱ ራሱን አጽድቆ ራሱ ቅንነቱን ተናግሮ እሷን ኃጢአተኛ አደረጋት። ግፈኛዋ ፈሪሳዊና እሱ በራሱ ሲኩራራ ጥላ እግሩ ስር ወርቃ በኋላ ጌታ ኢየሱስ ክርስቶስ በልቡ አሰበና እንዲህ አለ፣ ስምዖን ሆይ አቤት፣ ላናግርህ እችላለሁ? አናግረኝ። እቺን ሴት ተመልከት አለው። ብዙ ዕዳ የነበረበት ሰው ነበረ። እንደገና ጥቂት ዕዳ ነበረባቸው። ሁለቱም መክፈል አቃታቸውና ምህረት አደረገላቸው፣ ይቅር አላቸው። የትኛው የተወደደ ይመስልሃል አለው። ብዙ የተተወለት። ይሄ ውስጥ ተመልከት አለው። እኔ እዚህ ቤት ገብቼ እንደ እንግዳ እግሬን አላጠብክም፣ አልሳምከኝም፣ ዘይት አልቀባኸኝም። ግን ቤቱ ተጋብዘዋል። ዛሬ በክርስትና ስም ጋብዘነዋል። የሚገባውን ክብር የሚገባው ማንነቱን ካለመስጠት በቸርች ውስጥ
በቤተ ክርስቲያን ውስጥ አዛዥ ወሳኝ የምንሆንበት ወቅት በጣም አሳፋሪ ነው። ጌታዬ ክብር አጥቷል። ከኢየሱስ ክብር ይልቅ የሰው ክብር ከፍ ብሏል። ቤተ ክርስቲያን የክርስቶስ መሆኗ ቀርቶ ተነጥቃለች። ባለ ራእይ ነጠቃ ኢየሱስን ይላል እና እሷን ያንን በማድረግ እሷ ብቻ አይደለም እነ ይሁዳም ይሄን ገንዘብ ተሽጦ ለድሆች መሆን ይገባ ነበር ብለው ከወዲያ አስጨነቋት። ግን እሷ ያየችው አንድ ነገር አለ፣ መንግስት ሰማያትን መናጠቅ። ዋው! የራሷ አደረገችው። ጌታ ኢየሱስ ተዋት አለ። ይሄ ወንጌል በተሰበከበት ሁሉ እሷ ለመታሰቢያ አደረገች አለ። ፍቅሯን ሰበረችው። እቺ ሴት እወቁ፣ ያንን ሽቶ ተቀብታ ጌታ ፊት መምጣት ትችላለች። ሸጣ ዘመኗን መጦር ትችላለች። አማራጮች አላት። ለኢየሱስ የሚቀር ምንም ነገር የለም፣ እንክት ይበላለች። ምክንያቱም ከምድራዊ ሀብት ይልቅ የዘላለሙ ይበልጣልና። ዛሬ የቱ ነው የሚበልጥባችሁ? ሰበረች፣ ይቅር ተባለች፣ ምህረትን ያዘች። ግፈኞች። ስለዚህ ጌታ ኢየሱስ ምን አለ? መጽሐፍ ቅዱስ ላይ እንደዚህ ብሎ ተናገረ። ጌታ ለጌታ ክብር እንስጠው። እላችኋለሁ ብዙዎች ከምስራቅ ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅ ከያዕቆብ ጋር በመንግስት ሰማያት ይቀመጣሉ። የመንግስት ሰማያት ልጆች ግን በውጪ ወዳለው ጨለማ ይጣላሉ። በዚያ ለቅሶና ጥርስ መፋጨት ይሆናል ይላል። እየሰበኩ ሲኦል መውረድ አለ፣ እየዘመሩ ወደ ጥፋት መሄድ አለ። ወገኖቼ እንመለስ። ተው ይሄንን የቸርች ድራማህን፣ ታክቲክና ቴክኒኩ ይቅር። የእግዚአብሔር ልጅ መድረኩን ይያዝ። ራስ አለ፣ ባለቤት አላት ቤተ ክርስቲያን። ሽማግሌ አይደለም የሞተላት፣ ፓስተር አይደለም የሞተላት፣ ሐዋርያ የምትሏቸው አልሞቱላትም። ምናልባት ገንዘብ ሲሰበስቡ አልቧቸው ሊሆን ይችላል። ደሙን ያፈሰሰ አንድ ኢየሱስ ብቻና ብቻ ነው። ስለዚህ እሱ ጌታ ነው። ዛሬ የተወሰደባችሁን ለመናጠቅ ምህረትን ከጠዋትም ጀምሬ ምህረት እያልኩኝ ነው። ይህም ብረት በምህረት ግፈኞች እንሆን ኃጢአተኞች ሰዎች የገፉን ያደረግነው ነገር የሚናቅ ይመስላል። ግን አንድ ነገር አለ። ዛሬ መንግስት ሰማያትን የምንናጠቅበት ቀን ነው። ልጆችሽን ከአውሬ፣ ጤናሽን ከአውሬው፣ ከዘንዶ፣ ከካንሰሩ፣ ከበሽታው የምትናጠቅበት ግፈኞች። ኧረ በደም ስሙ ለዘላለም ይባረክ። ዋው! ክብር ለማን ይሁን? ግፈኞች። እኛ እዚህ እየዘመርን ሌሎች መጥተው እንዳይቀድሙን ማስጠንቀቂያ። አወቅ ዋው! በጣም ያወቅን ነው የሚመስለን። አለማወቃችንም ስላላወቅን ነው። እግዚአብሔር ቅዱስ አምላክ ነው። ጓደኛችን አይደለም። ሃሎ ጓደኛ። መላእክቶች እንኳን ምን ያደርጋሉ? ፊታቸውን ይሸፍናሉ ይላል። ምን ማለት ነው? ቅዱስ ነውና ፊት ለፊት ማየት አይችሉም። በሁለት ይሸፍኑ ነበር እግራቸው። ማለት አካሄዳቸው በእኛ ፈቃድ ሳይሆን ባንተ ፈቃድ ይሁን ብለው መላእክቶች ለሱ ፈቃድ ሊንቀሳቀሱ መወሰናቸው ነው። በሁለት ይበሩ ነበር ይላል። ምን ማለቱ ነው? በሁለት የሚበሩበት ምክንያት ፈቃድህን ያለ በትጋት ለመፈጸም ቀንና ሌሊት ልንተጋ ይገባናል ብለው የሚያከብሩት ጌታ ነው። ምንም አባታችን ቢሆን ጓደኛችን አይደለም። ስለዚህ መከበር አለበት እና እግዚአብሔር ደግሞ አሁን በዚህ በመጨረሻው ዘመን ላይ አንድ ነገር ሊያደርግ እግዚአብሔር ጊዜው ደርሷል። የእውነት ነው የምላችሁ። ዓይን ያላየው ጆሮ ያልሰማ በሰው ልብ ያልነበረ አንድ አዲስ ከዚህ በፊት ያልታየ ነገር ሊሆን ጊዜው ደርሷል።
ከናይጄሪያ ወይም ከደቡብ አፍሪካ ወይም ደግሞ ከቴሌቪዥን ኮፒ ያልተደረገ ሪቫይቫል በዚሁ በሀበሻው መካከል እግዚአብሔር እሳት ሊጥር ዘመን አለው። ይህን እግዚአብሔር አጥብቆ ቀርቧል እያለኝ ነው። ምክንያቱም ምንድነው? አሁን 100 ቢሊዮን ህዝብ ነው እስከ ዛሬ የነበረው፣ አሁን 7 ምናምን ነው። አንዳችንም አሻራ የለንም። አሻራችን አንድ አይደለም። ለምን? እግዚአብሔር ኮፒ ማሽን የለውም። ሄሎ ኮፒ ማሽን የለውም። ስለምታስፈልግ ተወልደሃል፣ ስለምትጠቅም ትኖራለህ። የሆነ ነገር ይሆናል ማለት ነው። ኧረ ያመነ አሜን አሜን። ለውጥ ለማምጣት ደግሞ ከፈለጋችሁ እንግዲህ ወደ ነዳይ ይነዳለው እና ማካቴ ቤት አይደለም፣ በወሬ አይደለም። እዩ በነበረበት ጊዜ ጀነራል እዩ የተባሉ የጦር አዛዥ የዘመኑ የረፍት ጊዜ ነበርና የረፍት ወቅት ስለነበረ እና መዝናኛ ክለብ የመኮንኖች ክበብ ውስጥ ገብቶ ነበር እና ከዛ አንድ እግዚአብሔር ሰው መጣና አለቃው ያለው፣ አቤት ጉዳይ አለኝ። ከኔ ጋር? አዎ ካንተ ጋር። ታዲያስ ምንድነው ጉዳይ? ጉዳይ በጓዳ እንጂ ማካያቶ ቤት በወሬ ባሉባልታ በጥላቻ በመገፋፋት በስብሰባ አይቻልም። ግባ አለው። ገባ። አመጣና ዘይቱን አፈሰሰበት። እግዚአብሔር ግን እንደዚህ አለው። በኋላ ሲወጣ ይሄ እብድ ምን አለ አሉት። ምንም አላለ። ከእብድ ምን ትጠብቃላችሁ? አይደለም አሉት። ስትገባና ስትወጣ የሆነ ነገር ዛሬ ዝም ብዬ አይደለም። እንደመጣሽ አትሄጂም፣ እንደመጣ አትሄድም። እርግጠኛ ሁን። ስትገባና ስትወጣ ልዩነት አለ። ሚስጥሩን ንገረን አሉት። ዛሬ የሆነ ነገር እየሆነ ነው ማለት ነው። እርግጠኛ ሁኜ እናገራለሁ። መልእክት ነው የምናገረው። እንደመጣሽ አትሄጂም። ዋው መረጃ ይዘሽ ይሆናል ሐኪምሽ ስትሄጂ። አንቺ ነሽ ወይስ ሌላ ነሽ? አንተ ነህ ወይስ አነጋጋሪ ሊያደርገ ነው? መስሪያ ቤት ውስጥ የሚያውቅሽ ነው። ግን ምንድነው የነካሽ? የሆነ ነገር ይታየኛል። ዋው የትኛው ሜካፕ ገዝተሽ ነው? አይደለም ሜካፕ አይደለም። አያያያያያ ይሄ ወሻወሽ ክርስትና ተው ዝም ብሉ። ኢየሱስ የእግዚአብሔር ልጅ በኢየሱስ ስም በቤተ ክርስቲያን ያለውን ድራማ ገለበጥኩት። በቃ እሱ ብቻ ይክበር፣ እሱ ብቻ ይታይ። ኧረ በደንብ ጮክ ብላችሁ እሱ ነዋ። በኋላ ስትገባ ጓደኛችን፣ ስትወጣ ንጉሳችን ብለው ልብስ አወለቁ። አያያ አሁን ሁላችሁም ጓደኛ አድርገው የሚጫወትብህ ሁሉ ስትወጣ ክብር ለማን ይሁን? ክብር ለማን ይሁን? ክብር ለማን ይሁን? ዋው ግፈኛ መሆን ማለት ንስሐ ገብቶ መንገዱ እሱ ነው። የጠፋ በቤት ውስጥ የጠፋው ልጅ ታሪክ ታውቃላችሁ አይደለ? እና ሉቃስ ወንጌል ምዕራፍ 15 ላይ ሰዎቹን እሱም ብዬ እስቲ ምዕራፍ 15 ላይ ምን አደረገ? ኢየሱስ ክርስቶስ ከቀራጮች ከኃጢአተኞች ጋር ሲበላ ሊሰሙት ወደ እርሱ ቀርበዋል። ፈሪሳውያንና ጸሐፍትም ይህ ኃጢአተኞች ጋር ይቀርባል፣ እንዳውም ጭራሽ አብሎ ይበላል ብለው አግሮመረሙበት። እነዚህ ግፈኞች ጋር ከግፈኛ ከኃጢአተኛ ጋር ተሰብስበው ይበላሉ፣ እነሱ ደግሞ ሊሰሙት ይመጣሉ ብሎ ተቆጡ። ምክንያቱም እውነታቸው ነው። ቴዎሎጂው እንደዛ ነው የሚለው። ኃጢአት ከባህሪው ተላላፊ ነው። ይሄን ታውቃላችሁ። ቅድስና ነው የማይተላለፈው። ኃጢአት ለዚህ ነው ከአዳም ጀምሮ እኛ ጋር የመጣው እኮ። ተላላፊ በሽታ እንደሆነ አታውቁም እንዴ? ምን ነው? አዎ እንዳውም እኮ እስከ 4 ትውልድ ይላል አይደል? ኃጢአት ንገሩኛ። 4 ትውልድ ማለት ምን? 2 እናትና አባት፣ 4 አያት፣ 8 ቅድመ አያት፣ 16 ቅድመ አያት፣ 30 ሰው ኮንታሚኔት ያደርጋል። ንስሐ በጊዜ ርዝመት አይፋቅም። ኃጢአት በጊዜ ርዝመት አይፋቅም።
ረጅም ዓመት ስለቆያችሁ እግዚአብሔር የረሳ ይመስላችኋል? ቸርችን የምትረሳው ሰው ነው የሚረሳው። አይምሰልህ። ሃሎ እስከ 4 ትውልድ ይሄድልሃል መቋጫ ካላደረክለት። መቋጫው አንድ ነው፣ ማረኝ። ዋው! በጣም ከሚገርመኝ ነገር እድልና ጊዜና እድል የገጠመው ሰው ማን እንደሆነ ታውቃላችሁ? በጣም የሚገርመኝ በርጤሜዎስ ነው። በርጤሜዎስ እውር ነው። በእውርነት የተወለደ ነው። የተናቀ ሰው ነው። በዚህ ቀን ደግሞ ፋሲካ ሰሞን ስለሆነ ብዙ በጀት የሚሰጠው ለመጽደቅ ሰው ሁሉ ይሰጣል። ሀብት ማከማቻ እሱ ጊዜ ነው እና በዛን ጊዜ ለዓመቱን በኢያሪኮ ደግሞ የቀረጥ ገንዘብ ልውውጥ ቦታ ናት። እዛ እየለመነ እያለ ጠዋት ላይ ጃንዋሪ 10 2020 ይመስለኛል ቷ ይላል። ምን እንደሚያገኝ ዛሬ ትልቅ ብር ሳላገኝ አልቀርም ብሎ ሳያስብ አይቀርም። ሃሎ እቺ የማን ቀን ናት? ዝም ብዬ አልናገርም። ምንድን ነው እያለች ነው። ዛሬ ጓደኛውን ነክቶ ዛሬ ብዙ ገንዘብ ሳላገኝ አላውቅም፣ ደስ ይለኛል እያለ ነው እየሄደው። በኋላ ሲሄድ ምንም ድንቡላ የለም ዛቀን። ምንድን ነው ብሎ ሲል ንግግር ወሬ ሰማ። ምንድን ነው ያለው ሲል አይ የናዝሬቱ ኢየሱስ በሜሪላንድ ያልፋል። ሃሎ ያልፋል በኢያሪኮ እንደተባለ ሰማ። ዋው እቺማ የኔ ቀናት አለ። የዳዊት ልጅ ሆይ ምን አለ? ጮክ በሏ ማረኝ አለ። ተቃውሞ ተነሳበት። 3 አይነት ተቃውሞ። አንደኛ አንተ ኃጢአተኛ እውር መሲሁን ለምን ትጠራለህ? በአማላጅ አትመጣም? ከፈለክ እኔ አማላጅ ስትፈልግ እሱ ቢሄድስ? አሎ በኋላ ሌሎች ደግሞ ሐዋርያቶች ደግሞ ቶሎ ብሎ መንግስት ገልብጠን ዙፋን ላይ ስልጣን ላይ ጊዜ የለንም። በኋላ ሌሎች ደግሞ እንደመሲ ብለህ ትጠራዋለህ። እሱ አሁን የኛ ህዝብ ገደል የገባው በምን እንደሆነ ታውቃላችሁ? ተቃዋሚ ሲነሳ ለተቃዋሚ መልስ እየመለሰ ዘመኑን ጨረሰ። 20 ዓመት 30 ዓመት 40 ዓመት እየተከራከረ እሱ ግን እናንተ የፈለጋችሁትን አውሩ እንጂ የዳዊት ልጅ ሆይ ቀጠለ። ምክንያቱም ቀኑ የሱ ናት። በኋላ ምን ሆነ? ኢየሱስ ቆመ። የሚገርም ነው። ኢየሱስ ቆመና ቼክ አውጥቶ ፈረመበት። ግን በነገራችን ላይ ለማኝ ነው ወይስ ሰጪ ነው የሚሰጠውን የሚወስነው? ኧረ ንገሩኝ። ጊዜና እድል ሲገጥም ግን ለማኙ እንደሚወስን ታውቃላችሁ? ዛሬ ማን ነው የኔ ቀናት የሚለው? እባክሽ ዋው ፈርሟል። ወረደ ኢየሱስ ምን አድርግልን ዘንድ ማን የወሰነው? ኧረ ለማኙ በሉ። ዛሬ በዚህ ምሽት የሚወስኑ ሰዎች አሉ ማለት ነው። ኧረ ያመነ አሜን ይበል። ጊዜና እድል ሲገጥምላችሁ ዋው ሁሌም የምለው ይሄንን ነው። አሁን ደርግን የሚያከለ ህወሓት ያሸንፈዋል ብላችሁ ታስባላችሁ? ጊዜ ነው የሰጠው። ህወሓትን ደግሞ አሁን እና አብይ በፍጹም አብሮ ድሮ ትምህርት ቤት እየተጫወተን ወንበር ሳብ አድርገን ልጆች እንደምንጥል እንደዛ ውድቅ ነው ያሉት። ጊዜ እምቢ ካለ አሁንም ጊዜ አሎ ጊዜ ይሰጣል፣ ጊዜ ይነሳል፣ ጊዜ ያከብራል፣ ጊዜ ይጥላል። ብልጥ ደግሞ በጊዜ ውስጥ ምህረትን ይጠይቃል። እቺ የማን ቀን ናት? በኋላ ጻፈበት፣ ፈርሞለታል። ምን አለ እሱ? አይ ዘንድ አለው። ፈርሞለታል። በቃ እኮ ተፈርሟል፣ ቼኩን አንተ አውጣ አለው። አየ ማለት ነው። ዛሬም ጊዜና እድል ዛሬ የተሰጣችሁ ሰዎች አላችሁ። በዚህ ምሽት ዋው
እንዳው ይሄን ምስክርነት እኔ እንኳን እንዲሆነ ማለት አልወድም፣ እንትን ላይ መታየትም አልፈልግም። ኢየሱስ ራሱ ፈውሶ ዝም በለ አትንገሩ ይላል። እንግዲህ አላቅም። እንትን ደብረ ማርቆስ ሄደን ነበርና እዛ ምስክርነት ሰማን። 45 ዓመት ይሆናታል። ማርታ ትባላለች። የሚያስተናግዱን አንዱ ናት። እና በ2004 በእኛ አቆጣጠር ቆሽቷ ካንሰር ይዞና ካንሰሩ ይሰራጭና እዛ ደብረ ማርቆስ ሄዳለች። ሪፈር ትባላለች። ጥቁር አንበሳ ትሄዳለች። በኋላ ኦልሬዲ ስለተሰራጨ ያን ቆሽቱን የእንትኑን ስለተሰራጨ ምንም ማዳን አንችልም፣ 1% ብቻ እንዲ ኦፕራሲዮን አድርገን እንሞክር ብለው ይሏታል። ሁለታችሁም ፈርሙ ይሏታል። ባልና ሚስት ይፈርማሉ እና ቀን ቀጠሮ ይቀጠራሉ። አጋጣሚ እኛ ቸርች ይመጡና ያቺን ሴት ቢላዋ አይነካሽም ትባላለች እና በቀጠሮ ቀን ትሄዳለች። ኦልሬዲ ፕሮሰሱ አልቋል። ትታሰራለች፣ ትገባለች ኦፕራሲዮን ክፍል እና ይሄ እንትን የሚወጋው የለም ማደንዘዣ የሚወጋው ሰውዬ መጥቶ ልብሽን ያምሻል ምናምን እያለ ይከራከራታል። እረ ምንም አያመኝም ትለዋለች። በኋላ ተነስተው እየተከራከረ ሐኪሙ መጣ። ሐኪሙ ሌሎችም ዶክተሮች ይዞ ነው የመጣው። ለካ ተማሪዎች ናቸው እና ውጋ ይለዋል። አልወጋም ብሎ ይሄኛው ያልፋል። በፍጹም አትሄጂም ፈርመሻል። ለካ ያስፈረሟት ይመርምሩብኝ ይማሩብኝ ብላ የሚል ፊርማ ነው ያስፈረሟት። ፈርመሻል አትወጪም። ያኛ ደግሞ ለትምህርት ለማስተማር ይዞ መጥቷል። ልክ እንዲህ ያለው እየተከራከርኳቸው እያለ ቢላዋ አይነካሽም ያለው ቃል መጣልኝ አለች። ደስ ሲለኝ የታሰርኩበትን ገመድ እንዲህ ስረግጠው ላላልኝ አለ። ከደ ፈታሳ አድርገው ተፈታ። ቆምኩኝ ራቁቴን እንደ እናቴ እንደወለደችኝ እንዲህ ሲሉ ትያቸው ወጣው። ሄጄ ሆስፒታል ቼክ ሳደርግ ምንም ካንሰር የሚባል ተፈውሳለች። ስሙ ለዘላለም ይባረክ። ይህ እውነተኛ ታሪክ ነው የምነግራችሁ። ወዲያው ቃል ካፉ ወጣ። እሱ ብቻ ይናገር እንጂ ረበሬም ያመነ እንደገና በዚሁ እያለች በ2007 ደግሞ ትወርቅና ትሰበርና ይሄ እጇን ጀሶ ያስሩላታል። ጀሶ ይታሰርላታል። ከዛ ሲፈታ ኦልሬዲ ደርቋል፣ ጠቁሯል፣ ጋንግሪን ያዘው እና ደብረ ማርቆስ ከዚህ በታች መቆረጥ አለበት ተባለች። ያው ቸርች ደብዳቤ ያጽፋ ኮሪያ ሆስፒታል ሄደች። ኮሪያ ሆስፒታል ሄዳ ስታሳያቸው ኦልሬዲ ደርቋል፣ ጋንግሪን ነው፣ ሰውነቷን ይበላል እና በኋላ እንዲህ መንቀሳቀስ አይችልም። እዚህ ጋር ነው ወይ የሚቆረጠው ብለው ይለዋታል። አይ እዚህ ላይ ነው የሚቆረጠው። እዚህ ላይ ከምቆረጥ ጊዜ ስጡኝ ላስብበት አለች። ጊዜ ሰጧት። ቸርች መጣች። በአጋጣሚ እኛ ጋር መጣች እና ምንድነው ሲል ስሜ ከደብረ ማርቆስ ነው፣ ስሜ ማርታ ነው፣ እጄ ሊቆረጥ ነው ከዚህ ወዲህ። አንድ ጥያቄ ነው የጠየቃቸው፣ ይቆረጥ ወይስ አይቆረጥ የሚል። እንግዲህ ህዝቡ መስማማት አለበት እናንተ በተስማማችሁበት ስለሚል እና እንዲህ እንዳለ ስዘረጋው እጄን የሷም እጅ ተዘረጋ። መዘርጋት ብቻ አይደለም፣ በአሁኑ ምግብ ያቀረበው ያ እጅ ነው ለኔ። እግዚአብሔር አምላካችን እሱ ብቻ ይናገር። ስለዚህ ጥያቄ ይዞ መምጣት ይቻላል በለው። እስቲ ጥያቄ ይዞ መምጣት ይቻላል በለው። በሽታ ይዞ መምጣት ይቻላል በለው። ጉዳይ ይዞ መምጣት ይዞ መሄድ እኔ እንኳን ባልናገራችሁ መላእክት አንቺ የእውነት ዛሬ የማን ቀን ነው? የተወሰደው ግፈኞች ይናጠቋታል ይላል። አልጨረስኩትም ግን ግፈኞች ምን ያደርጋሉ? የምንናጠቀው እግዚአብሔርን በቃ በምህረቱ ስለምነው ነው። ከህይወት ይልቅ ምን ይሻላል? ምህረት ይሻላል። ለህይወት ትርጉም የሚሰጣት ምንድን ነው? ምህረት ነው። እና አንድ ጊዜ እግዚአብሔር እንዲህ አለኝ፣ በይቅርታ ልጅ አትኑር፣
ቸርችንም ትዳርንም የገደለው ይቅርታ ነው አለኝ። አልኩት ምን ማለት ነው ብዬ ማንበብ ጀመርኩኝ። ሳነብ ለካ ምህረትና ይቅርታ በጣም በምን ልኖር ስለው በምህረት ኑር። ምህረትና ለካ ይቅርታ በጣም ልዩነት አላቸው። ይቅርታ ማለት የሰራችሁት ወንጀል ቅጣት ይቀርና ሪከርድ ይጻፋል። ሌላ ጊዜ ስታጠፉ ሪከርዱ ይወጣና የማክበጃ ቅጣት ማክበጃ ብሎ ይወጣል። ምህረት ግን በኢትዮጵያም ሕግ በዓለም አቀፍ ሕግ ያ ወንጀል እንዳልተፈጸመና እንዳልተሰራ ማሰብ ማለት ነው። አሁን ባልና ሚስት አስታርቋችሁ ነገ ሲጣሉ ደግሞ ያኔ እንዲህ ብሎኛል ምን አላት ማለት ነው? ሪከርድ ነው። እውነት ነው። በይቅርታ ድነናል፣ ቅጣት ቀርቶልናል። ግን የምንኖረው በምንድን ነው? በምህረት ነው። ስለዚህ ከህይወት ይልቅ ምን ተሽሏል? ምህረት ደግሞ የእግዚአብሔር ሙሉ ጸጋ ማለት ነው። ፈውሱም ኃይሉም ቅባቱም ምህረት እሱ ነው። አሁን የኔ አገልግሎት እኔ እስከማቀው ድረስ ያው ታሪክም ያውቃል ከኔ ጋር የጀመረው አንድም ሰው የለም። ስንት ትውልድ እያሳለፍኩ ነው። ዥው እያለ ይሄዳል። ብዙዎቹ በሳት ጀምረው በጭስ እየጨረሱ ነው። የእውነት ነው። ያ እንዲሆን አልፈቅድም። እድሜ ጨምርልኝ ብዬ ጌታን ለምኜው አላቅም። የምበድልባቸውን ቀናቶች ከእድሜ ላይ ቀንሳቸው። የዘወትር ጩኸቴ እሱ ነው። በጭስ መጨረስ አልፈልግም። እንግዲህ ዛሬ አንድ ነገር ይሁን። ክብር ለማን ይሁን? ክብር ለእግዚአብሔር ይሁን። ስለዚህ እርግጠኛ ሁኑ። ዛሬ በዚህ ምሽት የኔ በሁሉም የሚሰራ ስንት አባት አለን። አንድ ጆን ሌክ የተባለው የእግዚአብሔር ሰው ታሪክ ሳነብ አሜሪካዊ ነው፣ ኢንጂነር ነው፣ በጣም ሚሊዮነር ነበር በዛን ዘመን በ1904 እና 6 አካባቢ ነው። እና እግዚአብሔር ለአገልግሎት ጠርቶት ደቡብ አፍሪካ ሄደ። ደቡብ አፍሪካ ሄዶ ሲሄድ በአጋጣሚ ሆኖ እሱ የገባበት በሽታ ብዙ ሰው ገደለ እና መንግስት ማንም እንዳይቀብር ተላላፊ ስለሆነ ከለከለ። እሱ መቅበር ጀመረ፣ ማገልገል ጀመረ ሰውየው። በኋላ መንግስት ምን አይነት መድኃኒት ክትባት ተከትበ ነው ከእንትን የመጣኸው? ከአሜሪካ አለ። አይ ምንም አልተከተብኩም አለ። እንዴት አልሞትክም አሉት። አይ እኔ ውስጥ የህይወት ህግ አለ። ለሚሞተው ስጋች ህይወት እንደገና የኢየሱስ ደም አለ አለ። እንዴ በምን እናረጋግጣለን አሉት። ቫይረሱን አምጡ፣ ባክቴሪያውን አምጡ፣ እጄ ላይ አድርጎ አለ። ይሄ እውነተኛ ታሪክ ነው። እና አመጡና በማይክሮስኮፕ ሳዩ እሱ ላይ ሲቀመጡ ይቃጠላሉ። የእሱ ስጋ አላቃጥልም፣ እዛ ውስጥ ያለ ደም ነው። አንቺ ውስጥ ያለ ደም ካለ የኢየሱስ ደም፣ የኢየሱስ ምህረት፣ ክብር ለማን ይሁን? አዎ ምህረት፣ ምህረት በሉ እስቲ፣ ምህረት በሉ እስቲ። አዎ ምህረት። እና አሁንም ምላችሁ ቅድምም እንዳልኳችሁ የኔ አገልግሎት ከሰው አገልግሎት ተለይቶ አይደለም። አንድ ነገር ነው፣ ምህረት አበዛልኝ። ምህረት ደግሞ ሞገስን ይሰጣል። ሞገስ ደግሞ ምን እንደሆነ ታውቃላችሁ? አሁን ሁልጊዜ አፍቃሪ ከተፈቃሪ የሚያረካው ነገር ሳይ ነው የሚያፈቅረው። ሁሉም ሰው ሚስትም ብታገቡ ባልም ሁሉም ሰው ባልም ሚስትም ሁሉም የምትወዱት አንድ ነገር የሚያረካችሁ ስላለ ነው። ግን ሞገስ ሲመጣ ደግሞ ምንም ምክንያት የላችሁም፣ ትወዱታላችሁ፣ ሰሙታላችሁ፣ ትቀበሉታላችሁ። ልክ ነው። ምን መጥቷል? የእግዚአብሔር ፌቨር ነው። ዛሬ ባንቺ ላይ የሚመጣው እሱ ነው። ባንተ ላይ የሚመጣው ይሄ ጌታ ነው በምህረት። ስለዚህ ግፈኞች የሚያገኙት እሱን ነው። ይቅርታን ንስሐ ሲገቡ ምህረትን ያገኛቸዋል። ዛሬ በዚህ ምህረት እግዚአብሔር 2020 ያጠግባችኋል እያልኩኝ ነው። ክብር ለማን ይሁን? ጮክ ብላችሁ ይቺን የምሽት ነው በሉት። አሁን እየተናገርኩ ራሱ በሽታ ውስጥ እየተቃጠለ እያየሁ ነው። የእውነት ነው። የሚጨስ ነገር እያየሁ ነው። ሐኪምሽ አይቻልም። ዋው! የተወሰዱ ልጆች እየተመለሱ ናቸው። ሃሌሉያ! ቃልላ ከፈወሳቸው ከጥፋታቸው አዳናቸው። እርግጠኛ ሁኑና ዋው! የተወለደ መድኃኒት እሱ መዋጥ ነው እኮ ምንም እኮ ዋው!
ተአምራቱን ይዛችሁ ነው የምትሄዱት። 2002 ኤሮኢ ወይም ኤሮኢ የሚል መልእክት ነው ያለኝ እኔ። በነገራችን ላይ የማየት ነው አይደለ? 2020 ነው አይናችን አይደለ? ይሄ አመት የማየት ነው። እኔ ደግሞ ነብይ አይደለሁም። ነብይነት ብባል ጥሩ ነበረ። እግዚአብሔር ያለኝ ነብይ ሳይሆን እኔ የተናገርኩትን ለቤተ ክርስቲያንም ለሕዝቡም ለምድርም አስፈጻሚ አካል። ታዲያ አስፈጻሚ አካል ይሆንላችኋል ሳይሆን ሆኖላችኋል ነው የሚለው። ትንቢት ላስፈጽም ነው። ፕሊዝ ሃሎ ቸርች ስሙኝ። የተነገረላችሁን ዛሬ ይዛችሁ እንድትሄዱ ነው። አሜን አሜን። ጮክ በለው እስኪ ንገሮት። አጠገባችሁ ያለውን ሰው እቺ የኔ ቀናት በሎት። መለኮታዊ ቀጠሮ አለኝ በሉ። ማንም ስለመጣ አይደለም በሉት። ጊዜና እድል ገጥሞልኛል በሉት። እርግጠኛ ሁኚ። የ30 ዓመት የ20 ዓመት የ10 ዓመት የ5 ዓመት ምጥ። ምክንያቱም እያየው ምጥ የሚወልዱ ሰዎች እያየው ነው። መከራቸውን ወልደው ጥለው የሚሄዱ ሰዎች አባ ብዙዎች እናውቃለን እያሉ ምህረትን የሚለምኑ ክብርህን ስለሚያገኙ በሴቶች ባሮች ላይ የነገርከኝ ሊሆን ዛሬ ቀን ስለሆነ አመሰግናለሁ። አባቴ ክበር። ዋው ሰዓት ነው የማየው። የእውነት ነው። መስሪያ ቤት እንኳን ስትሄዱ እንኳን ጨብጣችሁ ይሄ ካልሆነ እኔ እጠየቃለሁ። ባንቺ ውስጥ ሰዓት ጠላት የቀበረው ጸጋ የእግዚአብሔር ያስቀመጠው እንቁ በዚህ ውስጥ አንዳችሁም በፓርታይም በገብርኤል በሚካኤል የተሰራችሁ አይደላችሁም። በዓላማ የተፈጠርን ሰዎች ነን። ያንቺን ልክ ቤተሰብሽ አይደለም፣ ሁኔታ አይደለም የሚነግርሽ፣ መጽሐፍ ቅዱስ ያለህ ነው የሚሆነው። ያመነ አሜን 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 አሜን። እርግጠኛ ሁኑ። ዛሬ ይዞ መሄድ አይቻልም በሉልኝ። ሃሌሉያ። አባ ነግሬያቸዋለሁ። ዋው አንተ የሆነ ነገር እየሆነ ነው። ሊያዋልድሽ ነው መከራሽን፣ የልጆችሽን ምጥ፣ የቤትሽን ምጥ፣ የቤትህን፣ የዘርህን፣ የምድርህን ወልደ ልትሄድ ነው። እፎይ የምትገላገልበት ኃይል አባት ነው። ደግሞ እሱ ዋው አባት ነው። አባት ነው። አባት ነው። እዛ እጃችሁን ይሁንና እንዴ ዛሬ በሉ ጃንዋሪ 10 2020 የ30 ዓመት የ20 ዓመት የ10 ዓመት የ5 ዓመት የኔንም የልጆቼንም የዘሬንም የትዳሬንም የአጥባዬንም የአገሬንም ጭምር መልስ ልቀበል ጊዜና እድል ተሰጥቶኛል። ባዶዬን አልወጣም። ይህን ስትሆን ራሱ የሆነ ነገር እየሆነ ነው። ዋው ሃሌሉያ። በቃ ኖ ሞር ክራይ። አይበቃሽም? አምላክሽ የታለ የተባለ ስድብ አይበቃም? መናቅ አይበቃም ወይ? ወንድሜ የታለ እግዚአብሔር በተባለ በቤት ላይ ዛሬ በቃ እያለኝ ነው። እስቲ እኔ ቀናት የሚል ይቁም። 2 ስትነካኩ 7ኛው ላይ ትጨብጡልኛላችሁ። በዚህ ቤት ያለ አንድ ነገር ይሆናል። እዚህ ብቻ አይደለም፣ ቤታችሁ፣ አገር ቤት፣ ሩቅም ያሉት ላይ አንድ መልስ እያየሁት ነው። የሚከፈት መጽሐፍ ነው የማየው። የተከፈተ መጽሐፍ ነው የማየው። አንድ አባ በሉት እስቲ በኃይል 2 መጣልሽ 3 ዋው አትሞስፌሩ ተለውጧል። አካባቢው ተለውጧል። ዋው 4 5 6
ጨብጭልኝ 7 ዋው ጨብጭ ገባ 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 መልስ ጨብጡ ታሪክ ጨብጡ መልሴ ነው ብለሽ ዋ አትልቀቂው ሃሌሉያ ሃሌሉያ say everybody hallelujah 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 ምስጋና ነው ሃሌሉያ የለቅሶ ወራት ልታልቅ የእንባ ወራት ሊያቆም ሃሌሉያ ያ አይ ከፓካቫ ዋው ቀጥሩ በልሳኖቻችሁ ጸልዩ ልሳን የሌላችሁ ሃሌሉያ በሉ አፋችሁ ውስጥ ልሳን ሲገባ እያየው ነው ልሳናችሁ ሲታደስ እያየው ነው የተቀበረ ጸጋ ሲወጣ እያየው ነው በወሬ በሐሜት በመገፋት ነገራችሁ የተበላሸ የምህረት አምላክ ልትናጠቂ ነው ዛሬ ሮቫ ካቫራ ዲያባው ሳቫ ካቫ ገባ እቤታችሁ ነው የገባው እሷ ናት እሷ አይደለችም እሱ ነው እሷ አይደለም ስትመጪ የተለየ ነው ቢሮ ስትሄድ ቤት ስትሄጂ ሰዎች ሳይውሽ የተለየ ነገር ሆነ እያለኝ ነው ጌታ አባ እየቀለጠ ነው በሽታው አይቻልም የተባለው ገባ ቃል ኦፕሬሽን እያደረገ ነው ቀጠሮ ያላችሁ ኦፕሬሽን እያደረገ ነው ገባ እሱ ቀደመ ሃሌሉያ ሶስቴ አሜን በሉልኝ ድገሙ በኃይል ድገሙ የመጨረሻ ቁጭ በሉልኝ አሜን የታመማችሁ ሰዎች በአጭር ጊዜ ነው የምጸልየው እና ግን ይዞ መሄድ ያው በእውነት ሰውየው እኮ ቃልን ላክ ብቻ አይደል ያለው የመቶ አለቃው እኮ ምንድነው መጽሐፍ ቅዱስ ነው እንዴ የተሰበከው አይደለም ምንድነው ሚሊተሪ ሳይንስ ነው የጠቀሰው አዳዲሶች ካላችሁ እጃችሁን አሳዩን ጌታ ኢየሱስ ይወዳችኋል ከጌታም ቤት ተገፍቼ በቃ ነገር ተበላሽቶብኛል ዛሬ ከሱ ጋር ልታረቅ የምትሉ ወደዚህ መምጣት ትችላላችሁ እጃችሁን አሳዩን የተሰበረ የወለቀ ያጠረ ዲስክም ተንሸራተተ እዚህ ጋር ነውልኝ ካንሰር ይሁን ጆሮአችሁ ማይሰማ ነርቭ በሽታ ይሁን ስትሮክ ይሁን የኩላሊት በሽታ ይሁን ሐኪም የነገራችሁ እዛችሁ እዚች ጋር ቶሎ ብዬ ጸልያለሁ የምንድን አንተ ፌል ነው ያደረገው እሺ ታምናለህ ዛሬ እሺ እዛ ጋር ሆነልኝ እመንና ምንድን ያንተ ና አጥንት ነርቭ በዚህ ጋር የቀረ በሽታ በዚህ ጋር ይሆንልኝ አንቺስ እሺ ምንድን ያንቺ አጥንትና ነርቭ በዚህ ጋር ስትሮክ ችግር ያለባችሁ እንደገና ደግሞ የዲስክ መንሸራተት ስፓይናል ኮርድ አጥንት መሳሳት ስፓይናል ኮርድ ዲስክ መንሸራተት ያላችሁ አላችሁ እጃችሁን ልታሳዩ ትችላላችሁ እሺ